ሰላም ሰላም ፋሚሊ እንዴት ናችሁ? ሶሚና ኤሮፕሌን እንዴት ፓርቲሲፔት እንደምታደርጉ አጠር አድርጌ ለማሳየት እሞክራለሁ። እንደ አጋጣሚ ሆኖ ኤሮፕን ትላንትና ነበር ያየሁት። አሪፍ ፖቴንሻል ያለው ኤሮፕ ነው። ከእናንተ ምንም ኢንቨስት የምታደርጉበት ገንዘብ የለም። ጀስት ኤስቲሜት ሊንክ ናቸው። ቀላል አሰራሩም አሁን ቴስቲኔት ላይ ናቸው። ቀጣይ ሜንኔት ይመጣል እየተባለ ነው። መቼ እንደሆነ ባይታወቅም እና እንደ አጋጣሚ ሆኖ ትላንትና ነበር ያየሁት። ክሪፕቶ ራንክ ላይም ቼክ ሳደርገው ፌብሩዋሪ 21 ነበር ቴስቲኔታቸውን ላውንች ያደረጉት ማለት ወደ 2 ወር ገደማ እና ስቲል አልረፈደም። ይሄን ኤሮፕ ለመስራት አልረፈደም። አንዳንዶቻችሁ በውስጥ መጣችሁ ለምንድነው ያልቅ አካባቢ መጣችሁ ውስጥ የምታደርጉልን ለሊንክ ነው እንዴ ምናምን ነገር ሲለኝ አንዱ ግራ አጋባኝ። ላይክ ኤሊጂብል አንሆንም ምናምን ነገር ሲለኝ ማለት ነው። እኔም ይኸው ትላንትና ነው የጀመርኩት። ጀስት ገና ቴስትኔት ላይ ናቸው። ገና ደግሞ ይሄኛው ራሱ ፌብሩዋሪ 21 ነው እንደምታዩት ቴስትኔታቸውን ከጀመሩ እና ኤሮፕም እዚህ ጋር ኮንፊርም ነው የተረጋገጠ ነው። ሪዋርዱ ዴቱን ባይታወቅም እኔ የተረጋገጠ ኤሮፕ ነው። ገና ቴስትኔት ላይ ስለሆኑ ስቲል አሁንም ብንጀምር አልረፈደም ብዬ ነው የማስበው እና ኦኬ ቀን ላይ ቪዲዮ ሰርቼላችሁ ነበረ። እንደ አጋጣሚ ስልኬ ስቶሬጅ ሞልቶ ቪዲዮን ሙሉ ለሙሉ ማግኘት ስላልቻልኩኝ ነው ድጋሚ ሪከርድ እያደረኩኝ ያለሁት እና በቅድሚያ እዚህ ጋር ያለችዋን ችኛዋን ኮፒ ታደርጉታላችሁ ማለት ነው። ወደምትጠቀሙት ሚስስ ብራውዘር ሊሆን ይችላል ወደዛ ትሄዳላችሁ ማለት ነው። ኮፒ ትሉታላችሁ። ኮፒ ካደረጋችሁ በኋላ ወደዚህኛው ወደምትፈልጉት ብራውዘር ፔስት ካደረጋችሁ በኋላ ወደዚህኛው ፔጅ ይወስዳችኋል ማለት ነው። ኮኔክት ትሉታላችሁ። ከዛም ሜታ ማስክ የሚለውን ትነኩታላችሁ። ከዛን ኤክስቴንሽን ላይ አዳረጋችሁት ከነበረ ያው ኮንፊርም እንደምታደርጉበት ያመጣችኋል ማለት ነው። ኦኬ ከዛ በኋላ ምን ትሉታላችሁ? ኮንቲኒው ትሉታላችሁ። ከዛን ዋሌታችሁን ኮኔክት ካደረጋችሁ በኋላ እንደምታዩት እዚህ ጋር ዋሌቴን ኮኔክት አድርጎልኛል። ከዛ ምን ትሉታላችሁ? አድ ሪፈራል ትሉታላችሁ። ኮንፊርም ከዛ እንደምታዩት እኔ ሂረር ነው ይለኛል። ከዚህ በፊት አድ ስላደረኩት ድጋሚ ማድረግ አልችልም ማለት ነው። ከዛ ምንድነው የምታደርጉት? ሁለተኛ ላይ ያስቀመጥኩላችሁ ተነኩታላችሁ ማለት ነው። ከዛን ወደዚህኛው ፔጅ ወስዳችኋል። ያው ብዙ ነገር የምታደርጉት እዚህኛው ላይ ነው። እንደምታዩት ቅድም እንዳልኳችሁ አሁን ቴስትኔት ላውንች አድርገዋል። የሆነ ቴስትኔት ላይ ናቸው ማለት ነው። ቀጣይ ሜንኔት መቼ እንደሆነ ባይታወቅም ሜንኔት እንትን ይላሉ ማለት ነው። ትንሽ ቆይቷል ይሄ ኤሮፕ ወደ 2024 ገደማ ነው መሰለኝ ሜቢ ላውንች የተደረገው ግን ስቲል ቴስትኔት ላይ ስለሆነ መስራት እንችላለን ማለት ነው ሁላችንም። ከዛ በኋላ በቅድሚያ ምንድነው የምታደርጉት? ሶሪ እዚህ ጋር ከታያችሁ አላውቅም። እዚህ ጋር 3 ሰረዝ አለች። እሷን ትነኩታላችሁ። እንደምታዩት ዲስኮኔክት አድርጌ ለእናንተ ላሳያችሁ። ድጋሚ 3 ሰረዙን ትነኩና እዚህ ጋር ምን ይላችኋል? ኮኔክት ይላችኋል ማለት ነው። ኮኔክት የሚለውን ትነኩታላችሁ። ከዛም በኋላ በምን ዋሌት ሲላችሁ እንደምታዩት ሜታ ማስክ የሚል አለ። ድጋሚ ሜታ ማስክ የሚለውን ትነኩታላችሁ ማለት ነው። ከዛ በኋላ ምን ትሉታላችሁ? ኮንቲኒው ትሉታላችሁ። እንደምታዩት እዚህ ጋር ዋሌቱ ኮኔክት አድርጎልኛል ማለት ነው። ጨርሻለሁ ማለት ነው። ከዛም በኋላ በቅድሚያ ምንድነው የምታደርጉት? ኔትወርካቸውን አድ ካላረጋችሁት እዚህ ጋር አድ ኔትወርክ የምትላለች። እኔ ከዚህ በፊት አድ ስላደረኩት አያመጣልኝም፣ ግን ለእናንተ አድ የእነሱን
የሶኒያ ቴስትኔት የሚለውን ኔትወርካቸውን አድ ካላረጋችሁት ይሄኛውን አድ ኔትወርክ የሚሉን ስነኩት ያመጣላችኋል። የሆነ ኮንፊርም የምታደርጉት እንደቀድሞ በእሱን ታደርጉና ትጨርሳላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት በየቀኑ 0.5 ኤስቲቲ ቶክን ፎሴት ነው የምትቀበሉት ማለት ነው። ከዚህኛው እዚህ ጋር ምን ትሉታላችሁ ሪኩዌስት ቶክን የምትለውን ትነኩታላችሁ። ከዛም በኋላ ዋሌታችሁን ያመጣላችኋል። ጀስት ምን ትሉታላችሁ። እኔ በቀን አንድ ጊዜ ስለሆነ በ24 ሰዓት አንድ ጊዜ ስለሆነ ድጋሚ መቀበል አልችልም። የቅድም ቪዲዮ ላይ ነው እንዳልኳችሁ ተደልቶብኝ ነው እንጂ እዛ ላይ ስቀበል አሳያችኋለሁ። ግን ምን እንደሚለኝ ላሳያችሁ። ጀስት ኤስቲቲ ትሉታላችሁ። እኔ እንደምትሉት እዚህ ጋር ከ4 ሰዓት በኋላ ተመልሰና ምናምን ነገር ነው የሚለው። ስለዚህ በቀን አንድ ጊዜ ብቻ ነው የምችለው ማለት ነው። ኤስቲቲ ቶክ 0.5 ኤስቲቲ ነው የሚሰጣችሁ። እሱን ለመቀበል በ24 ሰዓት አንድ ጊዜ ነው ማለት ነው። ስለዚህ በእሱን ትወስዳላችሁ። ከወሰዳችሁ በኋላ ምንድነው የምታደርጉት? እዚህ ጋር እንደምታዩት ሴንድ ቶክን ቱ ፍሬንድ የሚል አለ ማለት ነው። ሴንድ ቱ ከዛም በኋላ ትነኩታላችሁ። ከዛም በኋላ ራንደም አድሬስ የሚል አለ። እሱን ተነኩትና ሴንድ ኤስቲቲ ትሉታላችሁ ማለት ነው። ከዛም በኋላ ይልክላችኋል። ኮንፊርም የምታደርጉበት ምናምን ነገር ይመጣላችኋል። እሱን ትጨርሳላችሁ ማለት ነው። ይሄ ኤስቲቲ ቶክን ነው የምትልኩት ለሰው። ከዛም ጨረሳችሁ ማለት ነው። ከዛም በቅድሚያ ደግሞ በአራተኛ ነው አይ ቲንክ ሶስተኛ ደግሞ የምታደርጉት ምንድነው ይሄኛውን እዚህኛው ጋር ትገባላችሁ ስዋፕ የሚለው ማለት ነው። ኦኬ ከዛም በኋላ ኮንፊርም ካደረጋችሁ በኋላ እኔ ኦሬዲ ሚት ስላደረኩት ድጋሚ ማድረግ አልችልም ማለት ነው። ስለዚህ ምር የምታደርጉት እንደምታዩት እዚህ ጋር ፒአይኤንጂ የሚለው ቶክን 1897 ላይ ማለት ነው። ፒኦኤንጂ የሚለው ደግሞ 99 ላይ ማለት ነው። ስለዚህ ምር የማደርገው ከዚህኛው ከፒአይኤንጂ ወደ ፒኦኤንጂ ቶክን ስዋፕ አደርጋለሁ ማለት ነው። እዚህ ጋር ተጽፉትና ምን ትሉታላችሁ? ዝም ብላችሁ ጀስት 1800 ልበለው 1800 ነው። ከዛም በኋላ ስዋፕ ትሉታላችሁ ማለት ነው። ከዛም ኮንፊርም ወደምታደርጉበት ሜታ ማስክ ይወስዳችኋል። ከዛም በኋላ እዚህ ጋር መጨረሻ ላይ ኮንፊርም ትላለች። እሱን ትነኩታላችሁ ማለት ነው። ከዛ እንደምታዩት እዚህ ጋር ከፒአይኤንጂ ወደ ፒኦኤንጂ ቶክን ስዋፕ አድርጎልኛል ማለት ነው። ድጋሚ ደግሞ ይችኛዋን ነካትና መቀየረውና ከፒኦኤንጂ ደግሞ መልሼ ደግሞ የተወሰነ ቶክን ደግሞ እንትን እላለሁ ማለት ነው። ይሄን ልበለው ከዛ ስዋፕ ትሉታላችሁ ማለት ነው። ከዛም ኮንፊርም ከዛ እንደዚህ እያደረጋችሁ በቀን አንድ ጊዜም ከአንደኛው ቶክን ወደ አንደኛው ቶክን እያደረጋችሁ እንትን ብታደርጉ አሪፍ ነው ብዬ አስባለሁ። ከዛም በአካላችሁ ብትመለሱ ከዛም በኋላ ደግሞ ከዛ እንደምታዩት እዚህ ጋር ኮስት ፕላትፎርም ትላለች ማለት ነው። እቺኛው ማለት ነው። ከዛ ወደ እሱኛው ትሄዳላችሁ። ወደ ሌላ ፔጅ ይወስዳችኋል። እዚህ ጋር ዋሌታችሁን ቅድም ኮኔክት ወዳደረጋችሁት ነው። ካላረጋችሁት ደግሞ ድጋሚ ኮኔክት አድርጉት። እንደምታዩት እኔ ከጀመርኩኝ ሁለተኛ ቀን ነው የሚለው ይሄኛው ራሱ እና ራንክ ራሱ ስንት ነው የሚለው ወደ 4 ሚሊዮን ምናምን ነገር ነው የሚለው እና ጀስት የእናንተ ያሉትን እዚህ ጋር ታስኮች ለመስራት ሞክሩ እና ራንካችሁን ታሻሽሉታላችሁ ማለት ነው። ከዛም በቀን አንድ ጊዜ የምታደርጉት ነገር ምንድነው? ይሄኛውን ጂኤም የሚለው ጉድ ሞርኒንግ የሚለውን በቀን አንድ ጊዜ ብቻ ትወስዱታላችሁ ማለት ነው። ሬዲዮ ሲጫወሉ ግን ይሄንን ስነኩት እንዲክሌም ያደርግላችኋል ማለት ነው። ከዛም በኋላ ይሄንን እየጨመረ ይሄድላችኋል ማለት ነው። ከዛም በኋላ ምንድነው የምታደርጉት? እዚህ ጋር ያሉት እንትኖች ታስኮች አሉ። ኦኬ እዚህ ጋር ያሉት ማለት ነው ስንት ናቸው? ከ10 በላይ ይሆናሉ ሜቢ እነሱን እስከቻላችሁት ድረስ ኮምፕሊት ለማድረግ ሞክሩ። በጣም ቀላል ናቸው። ለምሳሌ የዚህኛውን ላሳያችሁ። እንደምታዩት ይሄኛው 60 ፖይንት አለ 60 ፖይንት አለ። እዚህ ላይ የተሳተፉት ወደ 203 ሺህ ሰው ምናምን ነው። ወደ 200 ሺህ ሰው ገደማ ነው የተሳተፈው እና
ጀስት ቀላለሁ ማለት ነው። ትነኩታላችሁ። ከዛም በኋላ ምንድን ነው የምታደርጉት? እዚህ ጋር የኤክስ አካውንታቸውን ፎሎ ማድረግ፣ ዲስኮርድ አካውንታቸውን ጆይን ማለት፣ አኖይንትመንታቸው ላይ ደግሞ ላይክ እና ሪፖስት ማድረግ ነው። ከዛም በኋላ 60 ሪዋርድ አለው ማለት ነው። በቅድሚያ ግን እነዚህን ከማድረግ በፊት ምንድን ነው የምታደርጉት? እዚህ ጋር የዋሌት ምልክቱን ይችኛዋን ማለት ነው ይችኛዋን ትነኩታላችሁ ማለት ነው። ከዛም ወደዚህኛው ፔጅ ይወስዳችኋል። እኔ ጀስት ኦኬ ሶሪ እዚህ ጋር ምንድን ነው የምታደርጉት? ፕሮፋይላችሁን አፕዴት ታደርጉታላችሁ ማለት ነው። ጀስት የፈለጋችሁትን ፎቶ እዚህ ጋር አፕሎድ ታደርጉታላችሁ። ከዛም በኋላ ደግሞ ምንድን ነው የምታደርጉት? እዚህ ጋር የዲስኮርድ አካውንት እኔ ኦልሬዲ ኮኔክት ስላደረኩት ነው ኮኔክት ታደርጋላችሁ ማለት ነው። የቴሌግራም አካውንታችሁን እዚህ ጋር ኮኔክት ታደርጋላችሁ ማለት ነው። ከዛም በኋላ ደግሞ የኤክስ አካውንት ካላችሁ እዚህ ጋር ኮኔክት ታደርጋላችሁ ማለት ነው። ከዛም ዩዘር ኔማችሁን ደግሞ እዚህ ጋር ጀስት ትጽፉታላችሁ ማለት ነው። ከዛን አፕሎድ ትሉታላችሁ። ከዛም ወደ ቅድሙ እንመለስ። ይሄኛው መጨረስ አለባችሁ ግዴታ የዲስኮርድ አካውንታችሁን፣ የቴሌግራም አካውንታችሁን፣ በተለይ ደግሞ የዲስኮርድ አካውንታችሁን እና የኤክስ አካውንታችሁን ኮኔክት ማድረጋችሁን አረጋግጡ ማለት ነው። ከዛን ወደዚህኛው ፔጅ ስንመለስ ምን ማድረግ ነው? ይሄኛው ፎሎ ማድረግ ነው። የመጀመሪያው ታስክ ፎሎ ማድረግ ነው ማለት ነው። ከዛም በኋላ ኦኬ እዚህ ጋር ስክሮል ያደርጋል። ኦኬ እዚችኛዋ ጋር የሆነች ሊንክ አለች ማለት ነው። እሱን ትነኩታላችሁ። ከዛም በኋላ እኔ በአፕሊኬሽን ነበር እንትን ያልኩት፣ እናንተ ደግሞ ሎጊን ወደ ያደረጋችሁበት እንትን ይወስዳችኋል ማለት ነው። ከዛም በኋላ ምር የምታደርጉት ጀስት ፎሎ ማለት ነው። ፎሎ ትሉታላችሁ። ከዛም መመለስ ነው። ከዛም በኋላ ምን ትሉታላችሁ? እዚህ ጋር ቬሪፋይ የሚል አለ እዚች ጋር ማለት ነው። እሱን ትነኩታላችሁ። እንደምታዩት ከላይ ማለት ነው ቼኪንግ እያለ ነው። እንደምታዩት ሰክሰስፉሊ ብሎኛል ማለት ነው። የመጀመሪያውን የኤክስ አካውንት ፎሎ ማድረግ ጨርሻለሁ ማለት ነው። እንደምታዩት ራይት ብሎልኛል ማለት ነው። በመቀጠል ደግሞ ምንድን ነው ያለው? የዲስኮርድ አካውንታችሁን ጆይን ማለት ነው። እንዳልኳቸው የዲስኮርድ አካውንት ክሬት ማድረግ ነው፣ ቀላል ነው ማለት ነው። ከዛም በኋላ ታደርጋላችሁ ዲስኮርድ አካውንታችንን ቺኛ እንደቀደሙ ማለት ነው ሊንኩን መንካት። ጀስት ዝም ብላችሁ ስኪፕ እያላችሁ ለፉት። ከዛ እዚህ ጋር ቬሪፋይ የምትላለች ቬሪፋይ የምትለው አንኳትና ካፕቻ አለ ሰው መሆናችሁ ምናምን ያረጋግጥ። ከዛ የዚህኛውን ኮድ መምራት ነው። ኤስ ዋይ ምናምን ነገር ነው የሚለው ኤስ ዋይ ብሎ ኦኬ ቬሪፋይ አድርገናል ማለት ነው። ከዛ ትመለሳላችሁ ወደ ፔጁ ማለት ነው። ወደ ፔጁ ከተመለሳችሁ በኋላ ምን ትሉታላችሁ? ቬሪፋይ የሚል አለ። እሱን ትነኩታላችሁ። በላይ እንደምታዩ ሰክሰስፉሊ ብሎኛል፣ ጆይን ብሎልኛል ማለት የዲስኮርድ አካውንት ትንሽ ያዘጋጀዋል፣ ግን በፒሲ ቢሆን በጣም ቀላል ነው። ግን ያው አሁን እንዳደረኩት መስራት ነው፣ ቀላል ጊዜ ነው። ከዛ በመቀጠል ለምንድን ነው የሚለው ላይክ እንደ ሪፖስት ማድረግ ነው። ሪትዊት የሚለው ያው ሪፖስት እንደማለት ነው። አኖይንትመንታችሁን ሪፖስት ማድረግ ነው ማለት ነው፣ ላይክ አድርጋችሁ። ስለዚህ ይሄኛውን ማለት ነክታላችሁ ድጋሚ። ከዛ ወደ ፔጅ ወስዳችኋል ማለት ነው። በምታደርጉት ጀስት ላይክ ማድረግ፣ ይሄኛውን ደግሞ ሪፖስት ማድረግ ማለት ነው። እነሱን አኖይንትመንታቸውን ፖስት ያደረጉትን እንትን ማለት ነው። ከዛን ከጨረሳችሁ በኋላ ትመለሳላችሁ ወደ ፔጁ። ከዛ ምን ትሉታላችሁ? ቬሪፋይ የምትላለች እቺኛው ማለት ነው። ቬሪፋይ ታደርጋላችሁ ማለት ነው። ከላይ እንደምታዩት ሰክሰስፉሊ ምናምን ነገር ብሎኛል፣
ጨርሻለሁ ማለት ነው። ሶስቱን ታስክ ሰርቻለሁ ማለት ነው። እንደምታዩት ወደ 60 ሪዋርድ አገኛለሁ ማለት ነው። አሁን ሪፈርሽ ባደረገው ሶስቱንም ራይት ያደርግልኛል። ያው እንደምታዩት ሶስቱን ጨርሻለሁ ማለት ነው። 60 ሪዋርድ አለ እዚህ ጋር እንደምታዩት ወደ 200 ሺህ ሰው ነው የተሳተፈው እና ያው ኢሮፑ ምን ያክል ዩዘር ጠቅላላ እንዳለው እሱን ቼክ ባላደርግም ግን ያን ያክል ነው ብዬ አላስብም። እና ያሉትን ታስኮች ለመስራት ሞክሩ። እነዚህ ከቻላችሁ ሁሉንም ለመጨረስ ሞክሩ። አሪፍ ሪዋርድ ለማግኘት እነዚህ እንዳለ ያሉትን ማለት ነው እዚህ ያሉትን እንዳለ ለመጨረስ ሞክሩ። ቀላል ቀላል ናቸው። እና እና ይሄኛውን ጂኤም የሚለውን ጉድ ሞርኒንግ የሚለውን በቀን አንድ ጊዜ መውሰድ እንዳረሱ ፖሴት መቀበል ከአንዱ ቶክን ወደ አንዱ ቶክን ስዋፕ ማድረግ ምናምን ነው። ጀስት ቀላል ነው። እና ቪዲዮ እንዳይረዝምባችሁ አይ ቲንክ ይሄ ራሱ ረዝሟል ግን በደንብ ዲቴል ለማሳየት ሞክሬያለሁ። የመጀመሪያ ፓርት ዋን ነው። ፓርት ቱ ደግሞ ሌሎችም አንዳንድ ጨማምሬ ደግሞ እለቅላችሁ ይሆናል። ፒስ አውት ለማንኛውም